ሰላም ውድ የቻናሌ ተከታታዮች፣ ዛሬ ወደ ደቡብ ምስራቅ እስያ በምትገኘው ውብ ሀገር ታይላንድ እንጓዛለን። ይህች ሀገር በወርቃማ ቤተ መቅደሶቿ፣ ነጭ አሸዋ ያላቸው የወንዝ ዳርቻ፣ በጣፋጭ ምግቧ፣ በእንግዳ ተቀባይነቷ የምትታወቅና በዓለም አንደኛ የሆነችው ታዋቂ ሀገር እንመለከታለን። ታይላንድ በደቡብ ምስራቅ እስያ ትገኛለች። ዋና ከተማዋ ባንኮክ ሲሆን ከ10 ሚሊዮን በላይ ሰዎች ይኖሩባታል። የሀገሪቷ ዋና ቋንቋ ታይ ሲሆን ገንዘቧም ታይ ባሃት ነው። ታይላንድ መግቢያዬ ላይ እንደነገርኳችሁ በዘመናዊ ህንፃዎቿ፣ ታሪካዊ መቅደሶቿ በአንድ ላይ በመጣመር ውብና ማራኪ ከተማ አድርጓታል። በሌሊት የሚያበሩ ጎዳናዎች፣ የጎዳና ምግቦች፣ የገበያ ማዕከላት ቱሪስቶች በጣም እንድትስብ ሀገሪቷን እንድታምር አድርጓታል። የጎዳና መብራቶች፣ የመንገድ ላይ መብራቶች የመብራቶቿ ሌሊት ላይ ሲታዩ በጣም ውብና ማራኪ እንድትሆን አድርጓታል። የቱሪስት ዘርፍ ለታይላንድ ኢኮኖሚ ትልቅ ድጋፍ ያደርጋል። በተጨማሪም ግብርና፣ ኢንዱስትሪና ንግድ በኢኮኖሚ ውስጥ አስፈላጊ ሚና አላቸው። በታይላንድ ውስጥ በጣም የሚያምር የባህር ዳርቻ ላይ የምንመለከተው ነጭ አሸዋ አላቸው። አሸዋው በጣም ነጭና ለስላሳ ከመሆኑ የተነሳ በእግር ሰዎች እንኳን ሲራመዱበት ምቾት አለው። አሸዋው ከንጹህ ሰማያዊ ውሃ ጋር ሲጣመር እጅግ የሚያምር የተፈጥሮ እይታን ፈጥሯል። በፀሐይ ብርሃን ላይ ስንመለከተው አሸዋው ያበራል። ለፎቶግራፍ፣ ለቪዲዮ ቀረጻ ተስማሚ ነው። ከዚያም የተነሳ በየዓመቱ ከመላው ዓለም ሚሊዮኖች የሚቆጠሩ ቱሪስቶች ይስባሉ። ለሀገሪቷም ትልቅ ኢኮኖሚ ገቢ ሆኖላታል። ከዚያም የተነሳ ለሆቴሎች፣ ለሬስቶራንቶች፣ ለጀልባም ጉዞ ለሚያደርጉ ሰዎች እና ለአካባቢው ነዋሪዎች ብዙ የስራ እድልን ፈጥሯል። ታይላንድ ሞቃት የአየር ንብረት ታዋቂ ናት። በዓመት አብዛኛውን ጊዜ ፀሐያማ፣ ሞቃታማ ሲሆን ቱሪስቶች በማንኛውም ወቅት ውብና የባህር ዳርቻ ለመጎብኘትን ይመርጣሉ። ይህ ሞቃታማ አየር የተለመደ ተፈጥሯዊ ሞቃታማ ስፍራ ሲሆን ፍሬዎችንና ውብ ደሴቶችን እንዲያበለጽግ ያደርጋቸዋል። ለምሳሌ እንደ ኮኮናት፣ ማንጎ፣ ሙዝ እና አናናስ ያሉ ሞቃት አካባቢ የሚበቅሉ ፍራፍሬዎች በብዛት ይበቅላሉ። ይህ የአየር ንብረት የታይላንድን ውብ ደሴቶች፣ ነጭ የባህር ዳርቻ እና አረንጓዴ ደኖችን እንዲበለጽጉ አግዟቸዋል። ታይላንድ በጣም ረጅም በሆኑ ህንፃ ትታወቃለች። የመስታወት ህንፃዎቿ እና ዘመናዊ የቢሮ ማዕከሎቿ ትታወቃለች። በሌሊት እነዚህ ህንፃዎች በብርሃን ሲያበሩ ከተማዋ እጅግ ማራኪ ትሆናለች። በታይላንድ ግራንድ ፕላስ ታላቅ ታሪካዊና የንጉስ ስነ ህንፃ ውበት የሚያሳይ ታዋቂ ህንፃ ነው። ከዚህ ህንፃ ሌላ በታይላንድ ቤተ መቅደስ፣ የንጉስ ዙፋን አዳራሽ፣ ቤተ መንግስት፣ ታሪካዊ ፓርኮችን እነዚህ ቦታዎች የባህል ቅርስና ውብ ስነ ህንፃ ተደምረው ሀገሪቷን ማራኪ አድርገዋታል። በታይላንድ የህዝቧ ባህል አኗኗር ስንመለከት ሰዎች በአብዛኛው ትህትና ያላቸው፣ በፈገግታ የተሞሉ ናቸው። ከዚያም የተነሳ የፈገግታ ሀገር ተብላ ትጠራለች። አብዛኛው ህዝብ የሚመለከተው የሚከተለው እምነት የቴራቪዳ ቡዲዝም እምነት ተከታይ ነው። ሰዎች ሲገናኙ እጆቻቸውን በማጣመር በትህትና ሰላምታ ይለዋወጣሉ። በቤተሰብ ህይወት ውስጥ ትልቅ ቦታ አላቸው። ሽማግሌዎችን ማክበር ከፍተኛ ቦታ አለው። የሀገሪቱ ንጉስና ንጉሳዊ ቤተሰብ በጣም ይከበራል።
በታይላንድ አብዛኛውን ጊዜ የሚጠቀሙት የግብርና አይነት ሩዝ የግብርና አልኩኝ የምግብ አይነት ሩዝ፣ አሳ፣ ዶሮ፣ አትክልት፣ ኮኮናት፣ ወተት እና ቅመማ ቅመም ላይ የተመሰረተ ነው። የታይላንድ ሕዝብ ዋና የገቢ ምንጭ ከብዙ ጥቂቱን ስናይ ቱሪዝም በየዓመቱ በሚሊዮን የሚቆጠሩ ጎብኚዎች ስለሚመጡ ሆቴሎች፣ ምግብ ቤቶች፣ አስጎብኚዎች እና መጓጓዣ አገልግሎት ትልቅ ገቢ ያስገኛል። ሌላው በግብርና ሩዝ፣ ማንጎ፣ አናናስ፣ ሙዝ፣ ሸንኮራ አገዳ በብዛት ይመረታል። ኢንዱስትሪ ስንመለከት መኪና፣ ኤሌክትሮኒክስ፣ ጨርቃ ጨርቅ፣ የምግብ ማቀነባበሪያ እና ሌሎችም ፋብሪካዎች ብዙ ሰዎች ይሰሩበታል። አሳ ማጥመድ በባህር አካባቢ የሚኖሩ ሰዎች ከአሳ ማጥመድ ከባህር ምግብ ሽያጭ ገቢ ያገኛሉ። በተጨማሪም ባንክ፣ ትምህርት፣ ጤና፣ ቴክኖሎጂ እና ሌሎች አገልግሎቶች ብዙ የስራ ዕድል ይፈጥራል። በአጠቃላይ የታይላንድ ኢኮኖሚ በዋነኛነት በቱሪዝም፣ በግብርና፣ በኢንዱስትሪ፣ በንግድና በአገልግሎት ዘርፍ የተመሰረተ ሲሆን እነዚህ ዘርፎች ለሚሊዮኖች ሰዎች የስራ ዕድል ገቢ ምንጭ ናቸው። ውድ የቻናሌ ተመልካቾች ቪዲዮን እስከ መጨረሻ ስላያችሁ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። በሌላ ቪዲዮ እመለሳለሁ።